አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ዛሬ የማሳያችሁ ነገር አለኝ። የማሳያችሁ ነገር ምን መስላችሁ? ዛሬ አሳ ነው የሚሰራው። አሳው የሚሰራው ደግሞ ያው ሰማች ሀርድ የሚባለው ነው የሚሰራውና እዚህ ጋር አሳ አለኝ። እዚህ ጋር አሳ አለኝ። ይወት ቅድት ታርገለበያለሁኝ። ኦሬዲ በሎሚና በጨው አጥቤዋለሁኝ። እንደዚህ አርገን ታጠብን በኋላ ማለት ነው። እንደዚህ ታዘጋጀን በኋላ ምን ማድረግ አለብን የሚለው ደግሞ ላሳያችሁ። እዚህ ጋር የአሳ ቅመሞችን ይጨመራል፣ ይለወሳል። ከዛን ደግሞ የሚያስፈልጉን የአንድ ብርጭቆ ሎሚ ጭማቂ ነው። ይሄ የሎሚ ጭማቂ ነው። ይሄ አንድ ብርጭቆ ሎሚ ጭማቂ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ እንግዲህ በእነሱ ሀሺሽ ነው የሚባለው። በእኛ ደግሞ የድንብላል ቅጣል ነው የሚባለው። እዚህ ጋር ደግሞ የውስበንት አዘጋጅቻለሁ። እኔ ይሄን ኢትዮጵያ ላይ ወሶ አላውቀውም፣ ወረዲ አላውቀውም። እኔ እናንተ ተጣጣቁ ትችላላችሁ። የምታውቁ ደግሞ ኮሜንት አስቀምጡልኝ ማለት ነው። ሹርብቲ እና እዚህ ጋር ደግሞ ፍልፍል ሀር ያኔ የምታቃጠል ቃሪያ ማለት ነው። እዚህ ጋር አስቀምጫለሁ። እዚህ ጋር ደግሞ ነጭ ሽንኩርት እና ዝንጅብል ፈጭቻለሁ። ከዛን ምንድነው የምናደርገው? እዚህ ጋር ደግሞ ውሃ እያፈላሁ ነው ለነጭ ሩዝ ለቀቀልበት ማለት ነው። እንደዚህ እየፈላ ነው። ጨውና ትንሽ ዘይት ነው ያረኩበት ማለት ነው። በእንደዚህ ጨዋችን የኛ በነገራችን ላይ ጨዋችን ብራውን ነው፣ የባህር ጨው ነው ማለት ነው። ይሄ ነው ማለት ነው። ይሄ ነው የኛ ጨው ማለት ነው። የምንጠቀመው ጨው ይሄ ነው። ለጤናም ለሁሉም ነገር ጥሩ ነው እላችኋለሁ። ይሄን ጨው ቢጠቀሙት በጣም ጥሩ ነው ብዬ አስባለሁ በርግጥ እና እንደዛ ብላችኋለሁ። ከዛን ቅድም ያሳያችሁ ነገሩን ያላቀውም ያልኳችሁ በነገራችን ላይ ይሄ ነው። ይሄ ማለት ነው። ይሄ ራሱ ስፔንት ያልኳችሁ ይሄ ነው ስፔንት እና እኔ በኢትዮጵያ ምን እንደሚባል አላቀውም፣ አላሁ አለም። እና እንደዛ ነው ውዶችዬ። ከዛን ደግሞ መጨረሻ ያሳያችኋለሁ። እዚህ ጋር ሩዝ እያጠብኩ ነው። እዚህ ጋር ማለት ነው እንደምታዩት ከፍቼው በራሱ ሩዙ እየታጠበ ነው ማለት ነው። እና እንደዛ ነው። እንደዚህ ጥብቅ ብሎ ታጥቦ በኋላ ታረግነው በኋላ ፈላው ውሃ ላይ ውስጥ እንጨምራለን። ከዛ ነው ፈላው ውሃ ላይ ውስጥ እንጨምራለን። ሩዛችንን በዚህ መልኩ አጥብ ያለው እንደምታውቁ ብሏል። ኦኬ አም ካሚንግ ባክ